ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ደግሞ ለየት ባለው አቶ ዳኒ ወደ ሩታዬ ዙሩ እንግዲህ ወደና አበጋዝ ፒስ ለመቅጨት እንግዲህ የሩታን ስም ካላጠቀሩ ነገሮች ስለማይሳኩላቸው ነገሮች ስለማይስተካከሉላቸው እነሱ እንደሚፈልጉት ሆኖ ስለማይሄድላቸው የሩታን ስም ካልጠሩ እንግዲህ የሩታዬን ነገር ተጠቅሞ መጥቷል ማለት ነው። ምክንያቱም ሩታ ነች እንደዚህ እያደረገች ያለችው ብሎ እንግዲህ እውነት ለመናገር በጣም እያሳዘነኝ ነገር ምን እንደሆነ ታውቃላችሁ? የናብሽ ጅልነት ማለት ነው። በሰነጠለ ጊዜ በተመቻቸ ቴክኖሎጂ ፎቶ እንዴት አድርጎ አንድ ሰው የፈለገውን ፎቶ እንዴት አድርጎ ወደ ፈለገው መንገድ በፈለገው መንገድ አቀናብሮ ማስተካከልና ወደ በሚፈልገው መንገድ ኤዲት አድርጎ የሰዎችን ፎቶ ማቅረብ እንደሚቻል ያለ ማወቁና ከእውቀት ነጻ መሆኑን ያስታውቃል አብርሃም ማለት ነው። ገባችሁ? ሌሎቻችሁም እንደዛው ዛጋ ያላችሁ ሁላችሁ እና እውነት ለመናገር ወደ ናብርሽ ለመቀላቀል ፈልገህ ከሆነ በዚህ ልክ የሩታን ስም ባጠራ ዳኒ ማለት ነው። በዚህ ልክ ምክንያቱም ትላንትና በጣም ብዙ ነገሮችን አብራችሁ አሳልፋችኋል። ወንድም ነኝ ወንድምሽ ነኝ ከጎንሽ አለው እያልክ ይቺ ልጅ ስንት ጊዜ ዝቅ ከፍ ስታደርጋት አብረሃት ሆነክ እዚህ ደርሳችኋል። ዛሬ ደግሞ እውነት አንተ ልክ እንደ ሜሪ ጌም ለመጫወት የሩታን ስም እያነሳ የሩታን ስም በነገራችን ላይ እዚህ ጋር ያሉ ሁሉ የሩታን ስም ካልተጠቀሙ ጋይስ የሩታን ስም ካልተጠቀሙ እግዚአብሔር ነው የምላችሁ ቻናላችሁ እንደሞተ ቁጠሩት። እንደዛ ነው። ለዛ ነው የልጅቷን ስም ካልተጠቀምን አይሆንልንም እያሉ የሷን ለጣጥፈው የሚመጡት ማለት ነው። ገባችሁ አይደለ? እንጂ ዳኒ አሁን በዚች ቅስፈት ውስጥ እንዴት ነው ሩታ ላይ ባንዴ ተመልሶ ከነሱ ጋር እኔ ከሚዲያ መጥፋት ካለብኝ እጠፋለሁ፣ እኔ ያለውን ነገር እውነታውን ነው ማውጣት የምፈልገው። ኧረ እባክህ አንተ ነህ ከሚዲያ መጥፋው። ከሚዲያ ጠፍተህ ከዛስ በምን ልትኖር ለማያውቅ ሰው ተናገር። እሱን እኛኛ እናውቃለን። እና ማለት ነው እንግዲህ ቡዜም ዛሬ ፒስ ገጭታለች ከዳኒ ጋር። ምክንያቱም እዛ ጋር የሩታ ስም ነው እየተነሳ ያለው። በቃ ሩታ መጥፎ ሴት እንደሆነች የሆነ ተንኮል እያሰበች እንደሆነ ለምን ይቅርታ ሄደሽ ትጠይቂዋለሽ እያላት ነበር። እና ዳኒ ያን ነገር ራሱ አገናዝቦ ማየት ይችሉ ነበረ። ነገር ግን እነሱ ጭንቅላታቸው ላይ የተሳለው ምንድነው? በቃ ሩታን በምን እንዴት አድርገን የሷን ስም እናጥቁር ማለት ፍላጎት ጭንቅላታቸው ላይ ስላለ ነው በዚህ ልክ ተሰብስበው የመጡት ማለት ነው። እንጂ እውነት ሜሪ ከካሜራ ጀርባ ሩታ ጋር እየሄደች ካሜራ ደቅና ደግሞ ከካሜራ ላይ ደግሞ በዚህ ልክ በዛሬው ቪዲዮ ራሱ ማየት አይቻልም እንዴ? ሌላውን ተውት። በዛሬው ቪዲዮ ማየት አይቻልም? በዛ ልክ አፍላፊ ሲል እንደውም እጁላ ለማንሳት እኮ ምንም አልቀራትም ሜሪ አይደል እንዴ ጋይስ? እና እውነት አንተ ያኔ የአብርሃምና የሄርሜላ ጉዳይ አሳስቦህ ነው ወይስ ግዴታ የሩታን ስም ማጥፋት አለብኝ ብለህ ነው ተዘጋጅተህበት የመጣከው ዳኒ ማለት ነው? በነገራችን ላይ አብርሃም ጅል ነው ሲጀመር ማለት ነው። ገባችሁ አይደል? አምጥቼ ላፋጥጣችሁ። ሩታ አትፈራችሁም እኮ ሩታ እያንዳንድሽ ዘጋ። አሁን ሜሪና ዳኒ ትላላችሁ አይደል እንዴ ጋይስ? ሩታ ሁላችሁንም ትረግጣችኋለች። እውነት ለመናገር የምሬን ነው የምላችሁ። ሁላችሁም እዚች ጋር መጥተው የሚንጫጩ ከቡታጀራ ድቃቅ ጀምሮ ማለት ነው ጋይስ፣ ሁላችሁም ትቦንሳችኋለች። ምክንያቱም በሷ ነው የሷን ስም ካልተጠራ የሩታ ስም ካልጠሩ